ለሁሉም ነገር ይቅርታ አትንበርከክ የኔ የውሸት መንበርከክን ተው የገረፍኩሽን በጥፍ የመተውሽን እንዳለ ዘመን ልካስሽ ለሁሉም ነገር ከልብ ይቅርታ ይሄው እያልኩሽ እኮ ነው በእናትሽ ብለኝ በእናትሽ አትንበርከክብኝ እዚህ አጠገብ በእናትሽ መካስ ብትችል ኖሮ ድሮ ነበር መካስ የምትችለው እሺ እዛን ጊዜ ንዴት ላይ ነበርኩኝ ይሄው አሁን ሁሉ የወንድነት ክብሬን ትቼ እኮ ነው ይሄው መሬት ላይ ተነጥፌ ይቅርታ መልሽ እምቢ በእናትሽ ይቅርታ ሳታረጊልኝ አልነሳም እምቢ ወይ ይሄንን ያአዞን ባህን ወደዛ እንትን አትበልብኝ እኮ ለአንዴና ለመጨረሻ ጊዜ እየለመንኩሽ ነው ይሄው እግርሽ ስር ድፍት ብዬ ይሄ እንዴ በእናትሽ በቃ ይቅርታ ሳታረጊልኝ አልነሳም በእናትሽ ብትነሳ ነው የሚሻለው ሁሉም ነገር ሲሰኝነትን ስታከየር ነበር ይሄን ሁሉ ነገር ማሰብ ይነበረበት እንዴ ሲሰኝነት መቻከየርኩ እንዴ መች ከሴት ጋር አደርኩኝ አረ ዝም በል ጎረቤት እንዳይሰማሽ ጎረቤቶች እንዳይሰሙ እንዴ ቆይ ይሄ የወንድነት ክብሬን ትቼ እየለመንኩሽ በቃ የወንድነት ክብር ምናምን የሚባል ነገር የለም አለቀ በቃ እኔ ይቅርታን አልቀበልም በቃ ልጄን ብቻ ነው ብዬ ነው የመጣው ልጄን ብቻ ነው የምፈልግ ምን ማለት ልጅሽ ነው የምትፈልጊው ይኸውልሽ አርፈሽ ቁጭ እንደ ድሮ በቀበቶ ልትመታኝ ስትል ዝም ምን እንዳይመስልሽ እጫዋለሁ ፊትሽን ነው ማበላሽው ይኸውልሽ ጎረቤት ራሱ የሚደርስልሽ ማለት ነው ፊትሽ ከተበላሸ በኋላ ነው አርፈሽ ቁጭ ፊትሽን ነው ማበላሽው ብዬሻለሁ ይኸውልሽ አርፈሽ ቁጭ አርፈሽ ቁጭ ፊትሽን ነው ማበላሽው ታይ ብለኝ እልህ ውስጥ አትክተች እንደ ድሮ ዝም ምን እንዳይመስልሽ እልህ ውስጥ አትክተች እንደ ድሮ ዝም ማለት ከኔ ውጪ ከማንም ጋር መሆን አትችይም ገባሽ ከኔ ውጪ ከማንም ጋር አንድ ሰው ጋር መሆን አትችይም ገባሽ አይደለ ይኸውልሽ አርፈሽ ቁጭ በይ ትዳርሽን ብለሽ ቁጭ በይ ብዬሻለሁ እንዴ ተለማመጥኩሽ እኮ በጣም ተለማመጥኩሽ አንቺ ልምምጥ እንኳን አይገባሽም እንዴ የወንድነት ክብሬን እኮ ነው ትቼ እየተለማመጥኩሽ ያለሁት ከኔ ውጪ ከአንድ ሰው ጋር መሆን አትችይም አርፈሽ ቁጭ በይ ፊትሽን ነው ማበላሽው ብዬሻለሁ አንቺ ከየት ያመጣሽው ድፍረት ነው እንደዚህ ከኔ ጋር እንደዚህ የምታወሪው ከኔ ጋር መቼ ያመጣሽው ድፍረት ነው ከኔ ጋር እንደዚህ የምታወሪው ከዚህ በኋላ ከኔ ጋር እንደዚህ አይነት ንቀት ውስጥ እንዳትገቢ ነግሬሻለሁ አርፈሽ ትዳርሽ ውስጥ ትኖሪ ከሆነ ትኖሪያለሽ ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን ናችሁ ሰላም ናችሁ ወይ እኛ ደህና ነን ለማለት ትንሽ ቢያዳግትም ደህና ነን ከሞላ ጎደል ተመስገን ነው የሚባለው መቼስ ተመስገን ደህና ነን እናንተ እንዴት ናችሁ ትላንትና የተለቀቀውን ቪዲዮ አይታችሁታል ሄጄ ብሌንን ጓደኛዋ ቤት ሄጄ እግሯ ስር ተንበርክኬ ክብሬን ሳልል ማንነቴን ሳልል እግሯ ስር ድፍት ብዬ ይቅርታ እያልኳት ነበር ብሌንን አይታችኋል ብሌን አልፈልግም ሂድ ከዚህ ውጣልኝ ብላ ተፍታብኝ ነው ያባረረችኝ አይታችኋል ብቻ አሁን ስለሱ ሳስብ በጣም እናደዳለሁ ምክንያቱም የወንድነት ክብሬን ትቼ በቃ የቀረው ይቅር ትዳራችን ይሻላል ብዬ አስቤ ነው ሄጄ እግሯ ስር ድፍት ብዬ ጓደኛዋን ያንን ሁሉ ነገር አውርቻት በቃ በእርግጥ ምን ያህል ብሌን እንደምትወደኝ ምናምን የተረዳሁት ጓደኛዋ ስትነግረኝ ነው እኔ ከዛ በፊት ስትገረፍልኝ ስትመታልኝ ምናምን አልገባኝም ነበር ያን ያህል ትወደኛለች ብዬ እኔ አልገባኝም ነበር ለካ ለሷ የፍቅር መግለጫዋ ነው እኔ ስመታት ስገርፋት ዝም የምትለው ለካ የፍቅር መግለጫዋ ነው እኔ አልገባኝም ነበር እርግጥ ግን እሱን ከተረዳው በኋላ ብሌንን ከልብ በመነጨ ስሜት ነበር ባይዘው ይቅርታ ያልኳት በጣም በቃ እንዴት ልበላችሁ በጣም ውስጤ ይሄ የወንድነት ነገር መቼስ ይገባችኋል ወንድ ስትሆኑ ምን ያህል ክብሬ አይነካ የሚል ነገር አለ ከሴት የተሻለ ወንድ ልጅ ክብሩን ይጠብቃል ብዬ አስባለሁና እሱን ክብሬን ትቼ ነው ብሌንን በቃ በጣም ይቅርታ እንድታደርግልኝ እየለመንኳት የነበረው ነገር ግን ብሌን ይቅርታ ልታደርግልኝ አልቻለችም አልፈለገችም ምክንያቱም ከሴት ጋር የማገጥኩባት ከሴት ጋር ከሌላ ሴት ጋር ቺት ያደረኩ መስሏታል እኔ ቺት አድርጌያለሁ አላደረኩም ብዬ እዚህ ጋር ማውራት አልፈልግም በእርግጥ ራቁቴን ሆኜ
ብታየኝም እኔ ቺት አድርጌያለሁ ብዬ አይደለም ማምነው። በቃ እኔና ብሌን የዛን ጊዜ ተጣልተን በነበረበት ጊዜ ማንም ሰው ምንም ሊያደርግ ይችላል። ለሱም ደግሞ ጥፋቴ በቃ ከምንም በላይ አይታችኋል። በቃ እግሯ ስር ድፍት ብዬ ይቅርታ እያልኳት ነበር። ነገር ግን ተፍታብኝ በጥፊ መታኝ ነው ያስወጣችኝ። ሳስበው በጣም ነው የሚያናድደኝ። እንደዛ ይደረጋል ብዬ አላስብም። እኔ ማለት እንደዛ ማድረግ አለባት ብዬ አላስብም ብለኝ። ምክንያቱም እኔ ባሏ ነኝ፣ የልጇ አባት ነኝ። ምንም ቢሆን ትዳር ውስጥ ነን። ለ2 አመት ትዳር ውስጥ ቆይተናል። በቃ እኔና ብሌን ኦሬዲ ማንም አይለየን መሰረት አለ መሀላችን። ማለት መሀላችን ልጅ አለ። ይሄ እቺ ልጅ ከምንም በላይ የእኛን ትዳር ታስተሳስረዋለች ብዬ አስባለሁ። እና ለእሷ ልጅ ብላ ቢያንስ ለልጃችን ብላ ልጃችን በተለያየ እናትና አባት እንዳታድግ ብላ ይቅርታ ልታደርግልኝ ይገባ ነበረ። ነገር ግን ብሌን ልቧ በትዕቢት በቃ እንዴት ልበላችሁ አብጧል። ማለት በቃ ያንን ጊዜ ይቅርታ የጠየቀች ምናምን እምቢ ብዬ ገፍትሬ ስላስወጣኋት ምናምን እሱን አጸፋ እየመለሰች ይመስለኛል። ብቻ እኔ አላቅም። የዩቱብ ፋሚሊዎቻችን ጥፋተኛ ነኝ። ጥፋተኛ መሆኔን ግን በይቅርታ ካልተሻረ ምንድነው እንትኑ ምንድነው ትርጉሙ? የትዳር ትርጉሙ ይቅር ካልተባባል ምንድነው ትርጉሙ? እኔ እንደዛ ብዬ አምናለሁና ለዛም ብሌንን በጣም ይቅርታ ጠይቂያታለሁ። ብሌን ይቅርታ አላደርግም ብላኛለች። ከዛም በኋላም በስልክ በጣም እየደወልኩ ይቅርታ እንድታደርግልኝ ወደ ቤቷ እንድትመለስ ትዳሯ እንደሚሻላት ነግሬያታለሁ። ነገር ግን በቃ ብሌን አሁን ባለው ሁኔታ ማለት በቃ እኔ ሴት ነኝ ብቻዬን መቆም እችላለሁ ምናምን የሚል አስተሳሰብ ውስጥ ገብታለች። እርግጥ ነው እኔ ብቻሽን መቆም አትችይም አላልኩም። ብቻዋን መቆም ትችላለች። ብቻዋን ሁሉንም ነገር ማድረግ ትችላለች። ብቻዋን ልጅቷንም ማሳደግ ትችላለች። ነገር ግን ልጅቱ ከተለያየን እንኳን የምታድገው እኔ ጋ ነው። ማለት እኔ ልጄን በጣም ነው መወዳትና በቃ የመጀመሪያ ልጄ ነች። በጣም ብዙ መከራ ያየሁባት ልጄ ነች። ዝም ብላ ስትወስዳት ዝም አልልም። ነገር ግን ያ እንዳይሆን ደግሞ ከአሁኑ ይቅርታ እየጠየቅኩ ብሌን ወደ ትዳሯ እንድትመለስ እየለመንኳት ብሌን እምቢ አሻፈረኝ እያለች ነው። አይታችኋል። የክስ ወረቀት ይዛል ሊመታ ነበረ። የክስ ወረቀት ምንድነው የሚለው? ልጄን ማሳደግ መብት ያለኝ እኔ ነኝ የሚል ነው። ልጅቷ 4 ወሯ ነው። ህግ በእርግጥ በዚህ ሰዓት ላይ ልጅቱ ከእናትይቱ ጋር እንድትሆን ነው ሊፈርድ የሚችለው። ነገር ግን እኔ በምንም ተአምር ልጄን አልሰጥም። ልጄን አለመስጠት ብቻ ሳይሆን ደግሞ ብሌንም ከኔ ተለይታ መኖር አትችልም። ይሄንን አስረግጬ ልነግራችሁ ፈልጋለሁ። ብሌንም ይሄንን አስረግጣ እንድታውቅ ፈልጋለሁ። ብሌን ከኔ ውጪ ከማንም ሰው ጋር መኖር አትችልም። በቃ እኔ በህይወት ቆሜ ብሌን ከሌላ ሰው ጋር መኖር አትችልም። እኔ በህይወት ቆሜ ልጄን እሷ ብቻዋን ማሳደግ አትችልም። በቃ እየነገርኳት ነበረ። እኔና አንቺ አብረን ነው ልጃችንን ማሳደግ ያለብን። እኔና አንቺ አብረን ነው መኖር ያለብን። የትዳር ህይወታችን በዚህ በ2 አመት ውስጥ ሊፈርስ አይገባም። በቃ የትዳር ህይወታችን በዚህ በትንሽዬ ፕራንክ ሊፈርስ አይገባም። በቃ የዩቱብ ፋሚሊዎችም እንድታውቁ የምፈልገው ነገር እኔና ብሌን ተለያይተን መኖር አንችልም። በቃ ይሄንን ደግሞ አሁንም አስረግጬ እነግርሻለሁ። ብሌን ከኔ ተለይተሽ መኖር አትችይም። ብሌንን እንደነገርኳችሁ ቅድም በጣም ከዛኛው ከተንበርክክ ይቅርታ ከጠየኳት በኋላ በጣም ብዙ ላገኛት ሞክሬያለሁ። በጣም እየደወልኩ በቃ በጣም እንድንታረቅ በጣም እየለመንኳት ነበር። እምቢ አሻፈረኝ ብላለች። በጣም ለጓደኛዋን ራሱ አስረድቻት ብዙ ነገር ጓደኛዋ እንኳን በቃ ተታረቁ ምናምን ብላት ብሌን እምቢ በቃ በአንገቴ ቢላ ይገባል እንጂ እኔ ከናታን ጋር አልሆንም እያለች ነው። ይሄን ነገር እኔ መቀበል አልችልም። በቃ ብሌን እንድታውቂው የምፈልገው ነገር ይሄን ነገር አይምሮ መቀበል አይችልም። አንቺ ከኔ ተለይተሽ መኖር አትችይም። እኔና አንቺ በጣም ብዙ ነገር አልፈናል። በጣም አይታችኋል። የዩቱብ ፋሚሊዎች በጣም ብዙ ነገር አልፈን ነው እዚህ የደረስነው እኔና ብሌን እና አሁን ተነስታ በቃ ይሄ ትዳር በቃ ልትል አትችልም። ማለት በጣም ብዙ ነገር በድያታለሁ። እርግጥ
አይታችኋል። በቃ ከአንድ ባል ማይጠበቅ ነገር አድርጊያታለሁ፣ መትቻታለሁ ምናምን። በቃ አንድ ሴት ግን ትዳር ውስጥ ስትሆን በቃ ግጭቶች ይኖራሉ። ወንድ ልጅ ሊማታ ይችላል፣ ሴትም ልጅ ደግሞ ልትናገር፣ ልትሳደብ፣ ልትማታም ትችላለች፣ አይታወቅም። ይሄ የሰው የህይወት የትዳር የኑሮ ሁኔታ ነው እንጂ ሴት ልጅ መመታት የለባትም ምናምን ብለሽ ይሄን ያህል ትዳርሽ የምትበትኝበት ነገር ነው ብዬ አላምንም። እና በቃ አሁን ስሜታዊ ሆኜ እያወራሁ ስለሆነ በጣም ይቅርታ የዩቱብ ፋሚሊዎቻችን። ብሌን ወደ ቤቴ አልመለስም እያለች ስለሆነ ነው የዚህን ያክል ስሜታዊ እየሆንኩ ያለሁት። አሁንም ይህንን ቪዲዮ ምሰራው ብሌንን በቃ የመጨረሻ እምቢ ብላ ስታስቸግረኝ በቃ ነይ ልጅቷን ነይና ውሰጃት፣ እሺ በቃ ልጅሽን ነይና ውሰጃት፣ ልጅሽን የማሳደግ መብቱ ልስጥሽ ብዬ አስማምቻታለሁ። ብሌን አሁን እየመጣች ነው። ብሌን የምትመጣው ልጄን ወስዳለሁ ብላ ነው የምትመጣው። እርግጥ ግን እኔ የጠራዋት ልጅቱን ልሰጣት ሳይሆን ብሌንን እዚሁ አስሬ ላስቀምጣት ነው። በጸባይ ጠይቃታለሁ። እዚህ ከመጣች በኋላ በጸባይ ጠይቃታለሁ። የዩቱብ ፋሚሊዎች አሁንም እንድትረዱ የምፈልገው ነገር በጸባይ ጠይቃታለሁ። አብረን እንሁን፣ አብረን ትዳራችንን፣ ኑሯችንን፣ ህይወታችንን፣ ልጃችንን እናሳድግ ብዬ በትህትና እጠይቃታለሁ። ነገር ግን እምቢ ምትል ከሆነ አሻፈረ የምትል ከሆነ በቃ እኔ ምንም ላረግ አልችልም። እዚሁ አስሬ እዚሁ በቃ አግቻት ማለት ይቻላል። እዚሁ እንድትሆን አድርጋታለሁ። በቃ ቅድም እንዳልኳችሁ ነው። ብሌን ከማንም ጋር ሆና ማየት አልችልም። እኔ ልጃችንን ደግሞ በተለያየ እናትና አባት እንድታድግ አልፈልግም። ልጃችን ገብቷቸዋል የዩቱብ ፋሚሊዎቻችን። በቃ ለዛም ነው ዛሬ ይህንን ቪዲዮም ምሰራው ብሌን ምን ያህል ብሌንን እስከ መጨረሻው እስከ ጥግ ድረስ ይቅርታ እያልኳት እንደሆነ እንዲገባችሁ እና ደግሞ እምቢ ካለች ደግሞ እኔ ምንም ላረግ አልችልም። አግቼ እዚሁ አስቀምጣታለሁ። እስክትስማማ ድረስ እዚሁ አግቼ አስቀምጣታለሁ። በቃ የዩቱብ ፋሚሊዎች እንድትረዱ የሚፈልገው ነገር ይሄንን ነገር ማደርገው ትዳራችን እንዳይበተን፣ ኑሯችን እንዳይበተን ነው። በቃ ከዚህ ከቤት ውጭልኝ ምናምን ስላት የነበረው የዛን ጊዜም እኔ በንዴት ሆኜ ነው። በቃ አንዳንዴ ስሜታዊ ስትሆኑ የምታደርጉትን አታውቁም እናንተ። በቃ እስቲ ኮሜንት ላይ ጻፉልኝ። እስቲ ስሜታዊ ስትሆኑ የምታደርጉትን የምትወስኑትን ውሳኔ ታውቁታላችሁ? አታውቁትም። በቃ ይሄ ደግሞ አንዳንዴ ስሜታዊ ሲሆን እኔ ማረገው ነገር እኔ በተፈጥሮዬ እልህኛ ነኝ፣ በተፈጥሮዬ ንዴት አለብኝ ምናምን። ግን ደግሞ ይሄ ንዴቴ ደግሞ ትዳሬን እንዲበትነው አልፈልግም። እሱን ንዴቴን እሱን እልህኝነቴን ትቼ ነው ደግሞ ብሌንን ተንበርክኬ ዝቅ ብዬ ይቅርታ እየኳት። እሱን ደግሞ አሻፈረኝ ካለች ደግሞ እኔም በቃ ወደ ራሴ እርምጃ ገባለሁ ማለት ነው። በቃ ስለዚህ ብሌንን ጠርቻታለሁ። ልጅሽን ነይና ውሰጂ ብያታለሁ። ልጇን ልትወስድ ስትመጣ ከእንደገና እንደባለፈው ተንበርክኬ ይቅርታ ጠይቃታለሁ። እምቢ ልትለኝ ትችላለች። እምቢ ካለችኝ ግን እንደነገርኳችሁ ነው። በቃ አስሬ እዚሁ አስቀምጣታለሁ። ይሄ የመጨረሻ ውሳኔ ነው። ብሌን በቃ አሁን መታ ይቅርታዬን ብትቀበለኝ በጣም ነው ደስ የሚለኝ። በሰላም በቃ ምንም ይሄ ማሰር ማገት ምናምን ነገር ሳይኖር በሰላም ብትቀበለኝ፣ ሳልመታት ምናምን በሰላም ብትቀበለኝ ደስ ይለኛል። አልቀበልም ካለች ደግሞ በቃ አግቼ አስቀምጣታለሁ። የዩቱብ ፋሚሊዎቻችን ብቻ ብሌንን እንጠብቃት። አሁንም እንድትረዱ የምፈልገው ነገር የዩቱብ ፋሚሊዎቻችን ብሌንን በጸባይ እየጠየኳት ነው። እኔ ይሄንን ነገር ማደርገው ትዳራችን እንዳይበተን ልጃችንን ለየብቻ ማሳደግ ስለሌለብን ነው። በቃ አሁንም ቢሆን እኔ ይቅርታ ስላት እኔ ብሌንዬ ነይልኝ የኔ ፍቅር ምናምን እያልኩ ስለምናት እምቢ ብላ አልመጣም ብላ አሁንም ልጅሽን ነይና ውሰጂ ስላት እንደዚህ ተንቀልቅላ ስትመጣ በጣም ያናድደኛል። ማለት ከልጅቷ በፊት እኔና ብሌንን ፍቅር ነበረን ልጅ ከመውለዳችን በፊት ግን ልጅ ደግሞ ፍቅራችንን አጠንክሮታል። ገብቷችኋል? እና ብቻ የዩቱብ ፋሚሊዎቻችን እንጠብቃት። ስትመጣ በጸባይ እንደ ደንቡ ይቅርታ ጠይቄ እንድትቀመጥ አድርጋታለሁ። ነገር ግን እምቢ ካለች ደግሞ እንዳልኳችሁ አስሬ ያስቀምጣታለሁ። በቃ እንግዲህ የዩቱብ ፋሚሊዎቻችን እንደነገርኳችሁ ብሌን እየመጣች ነው።
በቃ ቅድም እንደነገርኳችሁ ነው የዩቲዩብ ፋሚሊዎቻችን እኔ ይሄ ትዳር እንዲፈርስ እንድንለያይ ልጃችንን ለየብቻ እንድናሳድግ አልፈልግም። ለዛም ተንበርክኬም ቢሆን መሬት ላይ ተነጥፌም ቢሆን ይቅርታ ጠይቃታለሁ። ይቅርቴን እንድትቀበል ለምናታለሁ። ነገር ግን እምቢ ካለች ደግሞ እንደነገርኳችሁ ነው በቃ እዚሁ አፍኛ አስቀራታለሁ፣ አግታታለሁ በቃ የዩቲዩብ ፋሚሊዎቻችን። ምክንያቱም እኔ እንድንለያይ አልፈልግም፣ እንድንበተን ብሌን መጣች መሰለኝ። የዩቲዩብ ፋሚሊዎቻችን ከፍቼላት ልምጣና አወራታለሁ በስትክክል መጣ። የኔ ቆንጆ እስቲ ተው። ልጄስ ማለት ልጄ ልትሰጠኛል እንዴ? ደውልልኝ። ልጄ ልትሰጠኛል እንዴ? ደውልልኝ እኮ ከልጅ በፊት እኔና አንቺ አናወራም እንዴ? ምንድነው ስስምሽ እንደዚህ ብትይ? እናንተ የሚባል ነገር የለም። እኔ እናንተ የሚባል ነገር የለም። ኦይ የኔ እናንተ ነገር እኮ አለቀ አይደል? ማለት አለቀ ማለት ነው እንዴ? ብሌን ለሁሉም ነገር ይቅርታ እያልኩሽ እኮ ነው። ለሁሉም ነገር በቃ ለመንኩሽ እኮ ብሌን። እንዴ እኔና አንቺ መለያየት የለብንም። ባለፈው መተህ እኮ ብዙ ይቅርታዎችን እንትን አልከኝ እኮ ብዙ ይቅርታዎችን ደረደርክልኝ። እኔ ደግሞ ይቅርታን አልቀበልም አልኩ። ማለት ይቅርታን አልቀበልም? ይቅርታን ስለማልፈልግ ብዙ ጥፋቶችን ስለሆነ ያጠፋው ይቅርታን አልፈልግም። እንዴ ይቅርታን አልፈልግም ማለት ምን ማለት ነው ብሌን? እንዴ ይሄ እኮ ትዳር ነው። እኔና አንቺ እኮ ትዳር ውስጥ እኮ ገብተን እኮ ልጅ አፍርተናል። እንዴ ታዲያ ልጅ አፍርተን እንደዚህ እንደ ቀልድ ትዳር ይበተናል እንዴ? እንደ ቀልድ ትዳር ይበተን እያልኩኝ አይደለም። እና ታዲያ ግን ደግሞ ሁሉም ነገር በአግባብና መልክ ባለው ነገር ሲሆን ነው አሪፍ። እሺ እኮ ታዲያ መልክ ባለው ነገር ይሄው ለሁሉም ነገር ይቅርታ። አትንበርከክ። ይሄን የውሸት መንበርከክህን ተው። ወይኔ ይሄ የውሸት መንበርከክ አይደለም ብሌን። ሰው ጋር እየደወልክ እዛ ብዙ ነገር እንትን አትበል፣ አትጨቃጨቅ ሰው ጋር። ይኸውልሽ እኔ እናት በቃ ለሁሉም ነገር ይቅርታ እያልኩሽ ነው። በቃ እኔና አንቺ እንድንለያይ አልፈልግም። እኔ ካንቺ ጋር ተለያይቼ ከማንም ሰው ጋር መኖር አልችልም እያልኩሽ ነው። እንድንለያይ ባትፈልግ ኖሮማ ያን ሁሉ ነገር እዛ ባለፈው ባልተፈጠረ ነበረ። እዛ ከማንም ሴት ጋር ባልሆንክ ነበረ። መኝታ ቤት እኔን አላስገባም ባላልክ ነበረ እንዴ? ከማንም ሴት ጋር እኔ ከሴት ጋር አልነበርኩም። እኔ ከሴት ጋር አልነበርኩም። መልስ ራሱ አልሰጠኝም። ለሱ ነገር ለጥያቄ እንኳን መልስ እንኳን በስነ ስርዓት አልሰጠኝም እኮ ለጥያቄሽ። እኔ ከሴት ጋር አልነበርኩም። እኔ ከሴት ጋር አልነበርኩም። ካልነበርክ ለምንድን ነው ታዲያ በር አልከፍትም ስትለኝ የነበረው? ለምንድን ነው በር አልከፍትም ስትለኝ የነበረው? በቃ የዛን ጊዜ ንዴት ላይ ስለነበርኩ ወደ ውስጥ እንድትገቢ ስላልፈለኩ ነው። ውስጥ ስራ እየሰራህ ነበር እንደዛ ልቡ አይደል? ኦይ ብሌን በቃ እሺ፣ ለሁሉም ነገር ይቅርታ። ይሄው እግርሽ ስር ተንበርክኬ ይቅርታ። ይሄን የውሸት እንትንህን አልፈልግም። እሺ የውሸት ይቅርታ ምናምን አልፈልግም እኮ። የውሸት አይደለም ከልቤ ነው ይቅርታ እያልኩሽ እኮ ነው። ነገርኩ በጣም ብዙ ጊዜ ደረደርኩልህ። ቴክስትም አድርጌልሃለሁ፣ ስልክም አውርተናል። በቃ እኔ ይቅርታን አልፈልግም። ሰው ጋርም እየደወልክ ተው እንትን አትበል፣ አትረብሽ ሰው። እኔ እኮ ለጓደኛሽ እኮ የምደውለው እኔ አንቺ ይቅርታ አድርገሽልኝ ወደ ቤትሽ ተመልሰሽ እንደ ድሮ ደስተኛ ትዳራችን እንድንኖር ነው እንጂ እኔ ቤት የለኝም እዚህ። ምን ማለት ነው ቤት የለኝም ማለት? ምን ማለት ነው ቤት የለኝም ማለት? እኔ ጀመር ለብቻዬ የሰላማዊ ህይወት እየኖርኩ ነው። ሰላማዊ ህይወት እየኖርኩ ነው ማለት ምን ማለት ነው? እኔና አንቺ ተለያይተን መኖር አንችልም። እኔና አንተ ተለያይተን መኖር አንችልም? አዎ እንዴ እኮ ለሱም ደግሞ ይሄው አሁን ከሁሉም ነገር በላይ ይቅርታ ከልብ ይሄው ለተነስ አትጨቃጨቀኝ። ለጭቅጭቅ አይደለም ሲጀመር የመጣሁት ልጄን ለመውሰድ ነው። እንዴ ልጄ የምትይው እንዴ ብሌን? እኔ ልጅሽን ውሰጂ ባልሽ እኮ አትመጭም ነበር ማለት ነው። ምን አለኝ ብዬ እመጣለሁ እንዴ? ምን አለኝ ብዬ እኔ ባለቤትሽስ? አንተ ባለቤቴማ አለቀ እንዴ? ያንተና የኔና ያንተ ነገር አለቀ። እኔ እናንተ የሚባል ነገር የለም አሁን በህይወታችን። ይኸውልሽ የኔ እናት ይኸውልሽ እንዴት እንደሆነ ላስረዳሽ። በቃ ለሁሉም ነገር ከልቤ ይሄው ይቅርታ። ምንድነው የምታስረዳኝ? ምንድነው የምታስረዳኝ ማለት ምን ማለት ነው እንዴ? ለሁሉም ነገር ይቅርታ እያልኩሽ ነው። ትዳሬን ብዬ ልጄን ብዬ ቤቴ እንዳይፈርስ ብዬ ስለምወድ ስለማፈቅረ ብዙ ነገሮችን ችዬ እኖራለሁ እኮ። ሁለተኛ ነገር ደግሞ እንደዛ በጥፊ ስትመታኝ እንደዛ በቀበቶ ስትመታኝ ምናምን ብዙ ነገሮችን በይቅርታ አሳልፌያለሁ። አሁን ግን የይቅርታ ጊዜ ደግሞ አልፏል። እኔ ደግሞ ከዚህ በኋላ ይቅርታ አላደርግም። እነሱን ዘመኖች ተጨቁኜ መኖር አልፈልግም እኮ። እነሱን ዘመኖች እንዳለ የገረፍኩሽን በጥፊ መታወሽን እንዳለ ዘመን ልካስሽ። ለሁሉም ነገር ከልብ ይቅርታ ይሄው እያልኩሽ እኮ ነው። በእናትሽ ብሌን በእናትሽ አትንበርከክብኝ እዚህ አጠገቤ። በእናትሽ መካስ ብትችል ኖሮ ድሮ ነበር መካስ የምትችለው። እሺ እንደዛ አመነጫጭቀያ ስታባረረኝ ራቁቴን ሆኜ እንደዛ ጎረቤት እያየኝ ሳልፍ እንኳን ምንም አልመሰለህም ነበር እንዴ? አይደለም የዛን ጊዜ ንዴት ላይ ነበርኩኝ። ይሄው አሁን ሁሉ የወንድነት ክብሬን ትቼ እኮ ነው ይሄው መሬት ላይ ተነጥፌ ይቅርታ ምልሽ። እምቢ በእናትሽ ይቅርታ ሳታረጊልኝ አልነሳም። እምቢ ወይ ይሄንን የአዞን ባህን ወደዛ እንትን አትበልብኝ።
ብሌን በእናትሽ አዞንባህን አልፈልግም ብሌን በእናትሽ በቃ ያ ነገር አለፈ እንደው በልጃችን እንደው ብዙ ነገሮችን ችዬ ኖርያለሁ አሁን ግን ችዬ መኖር አልችልም በልጃችን ለብቻዬ ማሳደግ እችላለሁ ልጅህን እየመጣ ማየት ትችላለህ እንዴ ልጅህን እየመጣ ማየት ትችላለህ ማለት ምን ማለት ነው በሰዓት ልጅህን እየመጣ ማየት ትችላለህ እንዴ ምን ማለት ነው ልጃችንን አንድ ላይ ነው ልጅህን ማሳደግ እችላለሁ ልጃችንን አንድ ላይ ነው የምናሳድገው የኔ እናት አትጨቃጨቀኝ ናታን እኮ አትጨቃጨቀኝ ናታን በቃ እኔ ነገርኩሽ በቃ እኔ ደክሞኛል እኔ ለራሴ እኔ ካንቺ ጋር ደግሞ ተለያይቼ መኖር አልችልም በቃ እኔ ካንቺ ጋር ተለያይቼ መኖር አልችልም እሱን ድሮ ነበር ማሰብ የነበረው እንዴ ድሮ ማለት እንዴ ገና እኮ ነው ከመጋደም በፊት ነበር ማሰብ የነበረብሽ እንዴ ከማንም ሴት ጋር መች ተጋደምኩ እስቲ አልጋ ላይ ሆኜ ከሴት ጋር አይተሽኝ ታውቂያለሽ የቱ ጋር መች አየሽኝ እንዴ ራቁቴን ስለወጣሁ ራቁት እንደዛ ልቦ ከስራ እየሰራ በእናትሽ ይኸውልሽ ልንገርሽ ለማማጥ ያጠብክ ነበር እንደዛ ልቦ ይኸውልሽ ላስረዳሽ ሁሉም ነገር አሁን አልፏል በቃ በፕራንክ ሰበብ ህይወታችን መበጥበጥ የለበት በቃ ተበጠበጠ አንዴ ተበጠበጠ ምስቅልቅል ወጣ እሺ ብሌን በእናትሽ በቃ እየለመንኩሽ ነው አሁንም ቢሆን የወንድነት ክብሬን ትቼ እየለመንኩሽ ነው የወንድነት ክብሬን ትቼ መሬት ስር ተነጥፌ ነው እየለመንኩሽ ያለሁት መሬት ስር ትዳር ውስጥ ክብር ምናምን ብሎ ነገር የለም ስትመታኝ ምናምን እኮ ነው ክብሬ ምናምን ብያለሁ እኮ በቃ ትዳሬን ብዬ መኖር ስላለብኝ ልጄን ብዬ መኖር ስላለብኝ ነው እኮ ታዲያ ስለነበረ ነው እና ታዲያ ከወደድሽኝ አሁን ሰጥቶኝ በቃ መውደዱም ደግሞ አለቀ እንዴ መውደዱም ማፍቀሩም አለቀ ማፍቀር ያልቃል እንዴ ፍቅር ያልቃል እንዴ እናንተ መሀል ያለችው መንከም ነች ልጃችን ብቻ ነች በቃ እንዴ ፍቅር ያልቃል እንዴ ፍቅር ያልቃል አለቀ የኔ ፍቅር ደግሞ አለቀ የኔ ፍቅር አለቀ በእናትሽ ብለኝ በቃ ይሄው እንደዚህ ቀጣታክል ምንም ያክል ረራህ የለኝ እኮ ለአንዴና ለመጨረሻ ጊዜ እየለመንኩሽ ነው ይሄው እግርሽ ስር ድፍት ብዬ ይሄ እንዴ በእናትሽ በቃ ይቅርታ ሳታረጊልኝ አልነሳም በእናትሽ ብትነሳ ነው የሚሻለው ምንም አይነት ይቅርታ አልፈልግም ሲጀመር በቃ አለቀ የይቅርታም ጊዜ ያለው የፍቅርም ጊዜ ያለው ሁሉ ነገር ጊዜ እኮ አሁን ደግሞ የይቅርታ ጊዜ ነው እኔና አንቺ ተታርቀን ምን ኖርበት ጊዜ ነው እኔና አንቺ ተታርቀን ምን ኖርበት ጊዜ ነው ለሁሉም ነገር ሲሰኝነትን ስታከየር ነበር ይሄን ሁሉ ነገር ማሰብ ይነበረበት እንዴ ሲሰኝነት መች አከየርኩ እንዴ መች ከሴት ጋር አደርኩኝ ኧረ ዝም በል ጎረቤት እንዳይሰማሽ ጎረቤቶች እንዳይሰሙ እንዴ ብሌን የጎረቤት ወሬ እኮ ጎረቤት እኮ እኔና አንቺን ለማለያየት እኮ ያላየውን እኮ ያወራ እኔና አንቺን ለማለያየት ነው ያላየውን ነው የነገረኝ ያላየውን ነው እስኪ ነገር ያልተጋጋም ሴት አልመጣ ማን ሴት መጥቶ ማያውቅም እዚህ እንዴ እቺን ብቻ ይቅርታ አድርጊልኝና ይኸውልሽ እቺን ብቻ ይቅርታ አድርጊልኝና ከዚህ በኋላ ደስተኛ ህይወት ላኑርሽ እያልኩሽ ነው ከዚህ በኋላ ደስተኛ ህይወት ላኑርሽ እኔ ከዚህ በኋላ እንዴት ሰርቼ መለወጥ እንዳለብኝ ያሳያለሁ እንዴት ሰርቼ መለወጥ እንዳለብኝ እኮ አብረን ሰርተን መለወጥ እንችላለን ከኔ ጋር ሆነሽ ደስተኛ ህይወት እንኑር ተነስ በእናትሽ በእናትሽ ይኸው እየነገርኩሽ ነው በቃ እኔ ከልቤ ነው እኮ ይቅርታ እየጠየኩሽ ያለሁት አይገባም እኮ ይሄ የወንድነት ክብሬን ትቼ እየለመንኩሽ በቃ የወንድነት ክብር ምናምን የሚባል ነገር የለም አለቀ በቃ እኔ ይቅርታን አልቀበልም በቃ ልጄን ብቻ ነው ብዬ ነው የመጣው ልጄን ብቻ ነው የምፈልግ ምን ማለት ነው ይቅርታን አልቀበልም ማለት እንዴ እዚህ ጋር ማማኑ ሰጃት ነይ ልጅሽን ሰጂ ስላልኩሽ ነው እንዴ የምትመጪው አዎ ሌላ ምን አለኝ ብዬ እመጣለሁ ታዲያ እኔ እዚህ ጋር ባለቤትሽስ እንደዚህ ሁኚ ተንበርክኬ ብለምንሽስ አለቀ እኮ የባለቤትነት ጊዜ አለቀ እንዴ ምን ማለት ነው የባለቤትነት ጊዜ ያኔ እንደዛ በፍቅር ስኖር ነበር ባለቤት የነበርከው እንዴ ያችኛዋን ብሌን በእናትሽ አሁን ራሴ ብቻ ነኝ ያለው በቃ እና ነገርኩሽ በቃ እኔ ይሄው በቃ እዚህ ጋር መሬት ላይ ተደፍቼ ይቅርታ ልበልሽ እኔ ካንቺ ተለይቼ መኖር አልችልም ይሄው ልክስማኝ እንዴት ለብቻዬ ሰርቼ መቆም እንዳለብኝ አሳይሃለሁ እሺ ያላንተ ድጋፍ ያለ ማንም ወንድ ድጋፍ ሰርቼ እንዴት መኖር እንዳለብኝ አሳይሃለሁ እኮ በእናትሽ ይቅርታ አድርጊልኝ ቀብረር አድርጊ ማሳደግ እንደምችል አሳይሃለሁ እኮ ይቅርታ አድርጊልኝ ከከብኛው ፊት ለፊቴ በቃ ተነስልኝ እንዴ ብሌን በእናትሽ እንደዚህ እየለመንኩሽ አላሳዝንሽም እንደዚህ እየለመንኩሽ አላሳዝንሽም እንዴ ይቅርታ አላደርግልህም ማለት አይገባህም እንዴ ብሌን የምርሽን ነው የምሬን ነው ብሌን የምርሽን ነው የምንድነው ታስፈራራኝ እያስፈራራሁሽ አይደለም ታይ በቃ ከኔ ውጪ መኖር አትችይም እችላለሁ እንዴት መኖር እንዳለብኝ ደግሞ አሳያለሁ በቃ ነገርኩሽ እኔና አንቺ አንድ ላይ ነው መኖር ያለብን በቃ ከማንም ሰው ጋር ሆነሽ ማየት አልችልም እሱን ታየዋለህ በደንብ ስለዚህ አሁን ማማን ልትወስጂ ብቻ ነው የመጣሽው ማማን ልጄን ብቻ ወደ ውስጥ የማልገባው ብዙ ነገር ስላለ ነው ወደ ውስጥ አልገባው ታይ ብሌን በቃ ነገርኩሽ ታይ እየነገርኩሽ ነው እኔና አንቺ አንድ ላይ ነው መኖር ያለብን እኔ ከማንም ሰው ጋር ሆነሽ ማየት አልችልም በቃ እየነገርኩሽ ነው እኔ ደግሞ ይቅርታ አላደርግልም ለብቻዬ መኖር እችላለሁ እያልኩ ነው ያለሁት ታይ በቃ ምንም ታስፈራራኝ ታይ ምናምን የምትለው ታይ ብሌን እየነገርኩሽ ነው በጣም የወንድነት ክብሬን ትቼ ነው በጣም ይቅርታ እየጠየቅኩሽ ያለሁት የወንድነት ክብር የምትለው
ትዳር ውስጥ የወንድነት ክብር የሚባል ነገር አለ እንዴ? እሺ የለም ይቅርታሽ እኮ እኔም ላክብርሽና ልኑር ከዚህ በኋላ እስካሁን ነበር ማክበር የነበረብህ እኮ ይኸው ከዚህ በኋላ ላክብርሽ እያልኩሽ እኮ አልፈልግም ከዚህ በኋላ መከበር ደግሞ እኔ አልፈልግም በቃ እኔ በቅቶኛል ለብቻዬ ልጄን ማሳደግ ብቻ ልጄን ብቻ ነው የምፈልገው ልጄን ስጠኝ ስለዚህ ልጅሽን ይዤልሽ ልምጣ አዎ ታይ ብሌ ታይ ምንድነው የምታስፈራራኝ እሺ ጠብቂኝ ልጅሽን ይዤልሽ እሺ ጠብቃው ልጅሽን ነው የምትፈልጊው ይኸውልሽ አርፈሽ ቁጭ በይ ዛሬ ከዚህ ቤት አትውጪ ነገርኩሽ እንደ ድሮ በቃ በቱስ መጣይ ዝም ምን እንዳይመጣ ይኸውልሽ ፊትሽን ነው ማበላሽው ይኸውልሽ ፊትሽን ነው ማበላሽው ይኸውልሽ ፊትሽን ነው ማበላሽው ይኸውልሽ ጎረቤት ራሱ የሚደርስልሽ ፊትሽ ከተበላሸ በኋላ ነው አርፈሽ ቁጭ በይ እጮሃለሁ ብትዩ ነገር ረፊ እጮሃለሁ እየነገርኩሽ አርፈሽ ቁጭ በይ ይኸውልሽ ዛሬ ነገርኩሽ አንቺ ከኔዎች እንዳታደርግ ይኸውልሽ ነገርኩሽ አንቺ ከኔዎች ከማንም ጋር መሆን አትችይም ይኸውልሽ ነገርኩሽ አርፈሽ ቁጭ በይ አርፈሽ ቁጭ በይ አርፈሽ ቁጭ በይ ፊትሽን ነው ማበላሽው ታይ ብሌ እልህ ውስጥ አትክተቺ እንደ ድሮ ዝም ምን እንዳይመስል እልህ ውስጥ አትክተቺ እንደ ድሮ ዝም ማለት ማለት እልህ ውስጥ አትክተቺ ማለት አትክተቺ ማለት ውስጥ ትጮያለሽ አትክተቺ ማለት ባሽ ውስጥ አትክተቺ ውስጥ አትክተቺ አንቺ ከኔ ውጪ ከማንም ጋር መሆን አትችይም ከኔ ውጪ ከማንም አርፈሽ ቁጭ በይ ከኔ ውጪ ጋር ታይ ረፊ ውጪ ከማንም ጋር መሆን እየነገርኩሽ ውጪ ከማንም ጋር መሆን አትችይም ገባሽ ከኔ ውጪ ከማንም ጋር መሆን አትችይም ገባሽ ከኔ ውጪ ከማንም ጋር ከአንድ ሰው ጋር መሆን አትችይም ገባሽ አይደለ ይኸውልሽ አርፈሽ ቁጭ በይ ትዳርሽን ብለሽ ቁጭ በይ ብዬሻለሁ ይኸውልሽ ከኔ ውጪ ከአንድ ሰው ጋር እንዴ ተለማመጥኩሽ እኮ በጣም ተለማመጥኩሽ አንቺ ልምምጥ እንኳን አይገባሽም እንዴ የወንድነት ክብሬን እኮ ነው ትቼ እየተለማመጥኩሽ ያለሁት ከኔ ውጪ ከአንድ ሰው ጋር መሆን አትችይም አርፈሽ ቁጭ በይ ፊትሽን ነው ማበላሽው ብዬሻለሁ ነግሬሻለሁ ልጃችንን ለየብቻ ነው የምናሳድገው ምናምን አንቺ ከየት ያመጣሽው ድፍረት ነው እንደዚህ ከኔ ጋር እንደዚህ የምታወሪው ከኔ ጋር መቼ ያመጣሽው ድፍረት ነው ከኔ ጋር እንደዚህ የምታወሪው ከዚህ በኋላ ከኔ ጋር እንደዚህ አይነት ንቀት ውስጥ እንዳትገቢ ነግሬሻለሁ አርፈሽ ትዳርሽ ውስጥ ትኖሪ ከሆነ ትኖሪያለሽ ዝም ስልሽ እውነት መሰለሽ እንዴ ይኸውልሽ ትዳርሽ ውስጥ አርፈሽ በትዳር በሰላም ትኖሪ ከሆነ ትኖሪያለሽ ካልሆነ ህይወትሽን ነው ማበላሽው አርፈሽ ቁጭ በይ ከኔ ጋር እንደዚህ አይነት እልህ ውስጥ አትግቢ ነገርኩሽ ከዚህ ቤት ወጣለሁ በይና እንዴት እንደምገርፍሽ አሳይሻለሁ ደደብ ከዚህ በኋላ ከኔ ጋር እንደዚህ አይነት አርፈሽ ቁጭ በይ እዚህ ቁጭ በይ